ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር አለ? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም። ከቻልኩ የነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ፣ ነገር ግን የማንም ገድል ከክርስቶስ ኢየሱስ የደም ዋጋ ጋር እኩል ከሆነ ነው የምጣላው ነው። ከዛ በተረፈ ምንም ችግር በገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋርና ከክርስቶስ ኢየሱስ በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔ አልቀበልም። እንኳን አንተ እኔ አልቀበልም። ያ ካልሆነ ምን ያጣላኛል? የለም የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልምም። የተነገረበትን ቦታ ካለም ስተት እኮ እሱ ነው ዳስ ዋራ ላይ ካልኩ እኮ አሁን በገድል ጉዳይ ከእናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ይባርካችሁ አንቀበልም ብላችኋል። እንደሱ ካልሆነ እኔ ከእናንተ ጋር የሚያጣለኝ እኔ እኮ ከእናንተ ጋር የሚለያየኝ በክርስቶስ ኢየሱስ በመስቀሉ ስራ ሌላ ተጨማሪና ከሱ ጋር የሚወዳደር እኩላቻ አለ ካላችሁ ነው እኮ የሚያጋጨኝ እንጂ ከዛ በተረፈ ምን ያጣላን ያለው ምን መሰለ ሶፊ፣ እሱ አይደለም የተቤዠን ክርስቶስ ኢየሱስ እንደሆነ ሁለታችንም ማምነናል አይደል? yes ብቻውን በመስቀል የተሰቀለ እሱ ነው። የኢየሱስ ክርስቶስን የማዳን ስራ እናገኛለን ብለን የምናስተምርበት የመዳን ትምህርት ነው። እናንተን እኮ ይለየን ሶፊ፣ አንተ በእምነቴ ብቻ ነው ማገኘው አልክ። መጽሐፍ ቅዱስ ባያቆም ይሄን ትምህርት እንግዳ ትምህርት ቢሆን አይደለም። አላልንም እኛ ላይ በነገራችን ላይ እኔ ለምሳሌ መዳን አንድ ሰው ከዳነ እስከ መጨረሻው ይድናል ብዬ ማምን አይደለም። የኔ አስተምሮ ማምነው ሰው እንደ ክርስትና ህይወት ካልኖረ ይቆረጣል ይጠፋል ብዬ የገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ሲናገር እንደነዚህ ይተጠመቀናል ብለህ ታምናለህ? ያመነ ተጠመቀናል። ቆይ አዳምጣው ካንድ ወደ አንዱ አንዝለላ። እሺ ቀጥል። እኔ ማምነው እነዚህ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም በቃ የእግዚአብሔር ቃል 4 ነጥብ ባረገበት ጉዳይ እኔ ማመቻምቸው ነገር የለም። እኔ የእግዚአብሔርን ህይወት ሰጪም ነሺም አይደለም። መጽሐፍ ቅዱስ ለሰጠው ሰጥቶታል፣ ለሌለው የለው። ምን ላድርግ እኔ? ከዛ በተረፈ ግን ዶክትሪን ላይ ዶግማ ላይ ግን እንደዚህ በ2 ደቂቃ እየተነጋገርክ የምትሰራው ስራ አይደለም። ማንበብ ይፈልጋል፣ መጠየቅ ይፈልጋል፣ ቁጭ ብለህ መነጋገር ይፈልጋል። አለቀ። ገብቷል? ዝም ብለህ እንደው ጉጭ አልፋ ንግግር ሳንሄድ ያንተ ንግግር ገብቶኛል። እስከ ግን ያልመለስክልኝ ነገር አንድ ነገር አለ። ያነሳሁት ጉዳይ እኔ አሁን ሰው ጌታ ይመልስልህ። በቃ ጌታ ይመልስልህ። አንብብ፣ ጸልይ። እኔ ሁሉንም መመለስልህ። ምን ይሄ አይነኝ ያረዳድ ምንድን ነው? ስለ ጥምቀት ተጠመቅ። በቃ እኔም ተጠምቄያለሁ። ያድናል። እኔ በምረዳው መረዳት ጥምቀት ሲጠመቅ ከሞቱ ጋር መሞትን ከመነሳቱ ጋር መነሳትን እሱን ተምሳሌት አድርጌ ተጠምቄያለሁ። አለቀ። ማርቆስ አንተ ደግሞ ምን ልታረገው ነው? ማርቆስ 16:16 ያመነ የተጠመቀ ይድናል። ላነበው ነው። ሌላ ምን አረጋ? አንብበህ ዳንበታ። ማርቆስ 16 ላይ ያመነ የተጠመቀ ይድናል ይላል። ዳንኩበት እኮ ምን አልኩ? ተጠመቅኩ አልኩ እኮ። አሰማም እንዴ? ስለዚህ ለመዳን ነው የተጠመቅከው አይደለ? እና ለመሞት ነው። በጣም ጥሩ። ጥምቀት ያድናል ብለህ ካመንክማ ፓስተር የሥነ ምግባር አያስፈልግም። ስንነጋገር የምናወራው የእግዚአብሔር ቃል እኮ ነው እኮ። ታዲያ ምን ላድርግ ታዲያ? እና የማይሆን ጥያቄ ነው የምትጠይቀኝ ልደት። ስነ ምግባር ደግሞ ምንድን ነው? ቆይ እንደውም እረፍ አንተ። በቃ እንደውም እረፍ። ስነ ምግባር ምናምን የምትለው አንተ እንዴት አለ መሰለህ ምን አለ መሰለህ ስላልክ አንተ ስነ ምግባር ያለ፣ እኔ ደግሞ ለምን ስላልኩ ምግባር የሌለ ልታደርግ ነው አይደለ? እኔ እያልኩ ያለሁት ምን መሰለህ፣ ታዲያ ለመሞት ነው አይባልም። ሶፊዬ አሁን አንተ ታዲያ ለመዳን ነው ብለህ ለምን ጠይቀኛለህ? ታዲያ ተጠመቅ። አይ አብዛኛው ጴንጤ ጥምቀት አያድንም ብሎ ሽንጡን ገትሮ ስለሚከራከር እኮ ነው። አዳምጣ። ሁሉም ጴንጤ ተጠምቋል። ያልተጠመቀ ጴንጤ የለም። እሱ ጉዳያችን ሁሉም ተጠምቋል አልተጠመቀም ሳይሆን ለምንድን ነው የተጠመቁት? ለመዳን ነው ወይንስ ጀስ ለመተባበር ብቻ ነው? ጠይቃቸው። ለምንድን ነው በላቸው። እኔ ጴንጤን ወክላለሁ። እስከ ከዛ ተነስቼ ነው ጴንጤ እንደመሆነ እኔ ጴንጤ አይደለሁም። ጴንጤ አይደለሁም። እኔ ምንድን ነሽ? ክርስቲያን ነኝ። የት ነው ህብረት የምታደርገው? ከእግዚአብሔር ጋር። ምድር ባለችዋ ቸርች የት ነው የምትሄደው? ምን አገባ አንተ? የት ነው የምትሄደው ብያለሁ። እኔ ብትለኝ መልስልሃለሁ።
በቃ እኔ ደግሞ አልመልስልህም። ለምን እነግርሃለሁ? ምን ልታጠቃኝ ቢሆንስ? እዚህ ነው የምሄደው እዚህ ነው የሄደው ብለህ ምን ልታደርገኝ እንደሆነ ምን አውቃለሁ? አንተን ስራ ፈቶ የሚያጠቃ ሰው አለ? አይታወቅም። ለምን እነግርሃለሁ? እስኪ ንገረኝ። እኔ የምሄድበትን ልንገርህ። እኔ